Hello, Abush. Yes, Mr. John. Okay. After you visit our farm, how do you think about our farm? ሚስተር ጆን በጣም ወዳጄ ነው እንደምታውቁት። ሚስተር ጆን ማለት የዶጆ ወተት ባለቤት ነው። ሶ ኢዝ አወር ቤስት ከስተመር። ሶ ዛሬ ወደ ቻይና መተን ቻይና ላይ ያለውን የፋርም ኤክስፒሪየንስ እየጎበኘን ነው። ቻይና ላይ ያለውን የፋርም ኤክስፒሪየንስ ምን እንደሚመስል እየጠየቀኝ ነው። በጣም ደስ በሚል አድቫንስ ባደረገ መልኩ የሚሰራበት የተለያዩ የፋርም ቴክኖሎጂዎችን ደግሞ እኛ ሀገር ካለው ሁኔታ ጋር በቀላሉ አጣጥመን ልንሰራበት የምንችለው አይነት የፋርም ቴክኖሎጂዎችን የተመለከትንበት የሀዝባንደሪያቸውን ወይም የከብት አያያዛቸውን ደግሞ ያን ያህል ከባድ ያልሆነና በእኛ ሀገር ስታንዳርድ ልንተገብረው የምንችል አይነት ልምድ ያገኘሁበት የፋርም ጉብኝት እንደነበረ መናገር እፈልጋለሁ። The most impression thing is the capacity, the commercial farm capacity. ወይም ደግሞ በኮመርሻል ፋርም ደረጃ በአንድ ሰው ፋርም እንደዚህ ሲያዝ ፋርም ብቻ ሳይሆን ባክዋርድ ኢንተግሬሽን ወይም ከፋርሙ ጀርባ ያለውን ስራ ከፋርሙ ወደፊት ያለውን ስራ በአንድ ሰው ተይዞ መከወን የሚችልበት እድል እንዳለና ኦርጋናይዜሽን እንዴት ስትራክቸር እንዳደረጉ በጣም በሚገርም ሁኔታ ማየት ይችላል። ምክንያቱም የዚህ ፋርም ኦነር ፋርም አለው፣ ከጀርባ መኖውን ራሱ ነው የሚያመርተው። መኖውን ስናመርት ያው እንደምታውቁት ሳር ለብቻው ነው፣ የፎሬጅ ወይም የራፌጅ መኖ ለብቻው ነው የሚመረተው፣ የኮንሰንትሬት መኖ ደግሞ ለብቻው ነው የሚመረተው። ሶ ኮንሰንትሬት መኖውን በሚያመርትበት ወቅት የተለያዩ የዘይት ቅባት እህሎችን ፕረስ በማድረግ ዘይቱን ለሎካል ማርኬት በማቅረብ ተረፈ ምርቱን ደግሞ ለራሱ ከብቶች በመጠቀም ይጠቀማል። ፎሬጆችን በራሱ ያመርታል። ከዛ አልፎ ደግሞ ያመረተውን ወተት ራሱ ፕሮሰስ አድርጎ በራሱ ማርኬት ላይ ማውጣት መቻሉ እና እነኚህን ሁሉ ካምፓኒዎች በአንድ ላይ አቀናጅቶ ማኔጅ ማድረግ መቻሉ በጣም ኢምፕረስ አድርጎኛል። Can you give some summarize to give our farmers in Ethiopia? So, what's a good suggestion you can give them? Give 3 or 4 or 5 simple suggestions. እኛ ሀገር ያለውን የፋርም ኤክስፒሪየንስ ብዙ ጊዜ ካየነው ከሰማነው ሎካሊ ካየነው ብቻ ነው እየተገበርን ያለ ነው። ነገር ግን በዓለም አቀፍ ደረጃ የፋርም ኢንዱስትሪ የት እንደደረሰ ለማየት ሶሻል ሚዲያ በጣም ትልቅ ኤክስፖዠር እንደሚሰጥ አስባለሁ። በዚህ ዘርፍ ብዙዎች እንዲሰሩ ላበረታታ እፈልጋለሁ። ምክንያቱም ዓለም በተሻለ ፍጥነት እየሮጠች ያለችበት ሰዓት ነው ያለው። በህዝብ ቁጥር ደረጃ ቻይና ከፍተኛ የሆነ የህዝብ ቁጥር ያላት ሀገር ነች። በኮመርሻል ፋርም አንድ ግለሰብ በቀላሉ ይሄ ሊያውም አነስተኛ የሚባል ቁጥር ነው ያለው። እዚህ ፋርም ውስጥ ከ5000 በላይ ከብቶች አሉ። ከ2000 በላይ ከብቶች ይታለባሉ። በቀን ከ35000 እስከ 40000 ሊትር ድረስ ፕሮዲውስ ያደርጋሉ። ሶ ይሄ ልምድ በጣም ትልቅ ልምድ ነው። እኛ ሀገር ያልተለመደ ነው። ሶ በግለሰቦች ደረጃ በትልልቅ ደረጃ መስራት የምንችልበትን እድል ወይም ኤክስፖዠር የሚያሰፋ ነው። እኛ ምንም እንዳልሰራን እና ወደፊት በትልቅ ደረጃዎች ለመስራት እንደነዚህ አይነት ልምዶችን ቀምረን ወደ ሀገራችን ማምጣትና መተግበር እንዳለብን ያየሁበት ነው። እዚህ አሁን ያለሁበት አካባቢ ጂኒንግ የምትባል ቦታ ቴምፕሬቸሩ ሙሉ ለሙሉ ኢትዮጵያ ካለ አዲስ አበባ አካባቢ ካለ ቴምፕሬቸር የተለየ ቴምፕሬቸር አይደለም። ስለዚህ ኢንተርምስ ኦፍ ፕሮዳክቲቪቲ ከፍ ያለ ፕሮዳክቲቪቲ እንደሚጠበቅብን ያየሁት ነውና ይሄ እይታችንን ማስፋት መቻል አለብን። በጣም ትልቅ የሰራን የሚመስለን ነገር ግን ምንም እንዳልሰራን የሚያሳዩ በጣም ትልልቅ ልምዶች በዓለም አቀፍ ደረጃ አሉ ለማለት የሚያስደፍር አይነት ጉብኝት ነበር። Okay, thank you so much. Thank you, Mr. John. We hope you can share all your experience through your media to the Avansha. Of course, farmers. Of course. And maybe next time we can choose the other model farmers come to visit here. Of course, you should have to. Okay. Thank you so much. See you.